የፍቅር ጓደኛዬ ኦፕን ሪሌሽንሺፕ ወይም ከኛ ውጪ ካሉ ሰዎች ጋር ግንኙነት እንድናደርግ ፈለገች። ሀይ ሰላም፣ ስለ ግንኙነቴ ለሰው አወጣለሁ ብዬ አስቤ አላውቅም ነበር። ግን ይህንን ያበጠ ፈንዳ ብዬ እና ምናልባትም ምክር ካላችሁ እንድትሰጡኝ ብዬ ነው። እድሜ 28 ነው እና እስከ ቅርብ ጊዜ ድረስ ከሶፊ ጋር በጣም ጠንካራ ግንኙነት እንዳለኝ አስቤ ነበር። ለ3 ዓመታት አብረን ኖረናል እና እውነቱን ለመናገር ሁሉም ነገር ጥሩ ነበር። ልክ በምሳ እረፍቴ ላይ የጋብቻ ቀለበቶችን በድብቅ ለመግዛት አስቤ ነበር። የተገናኘነው በጓደኞቻችን ሲሆን ናይት ላይ ነበር። በቀልዶቼ ስትስቅና ጌሙ ላይ በጣም ተፎካካሪነቷ ወደ እሷ እንድሳብ አድርጎኛል። ወዲያው ተግባባን። ብዙም ሳይቆይ በፍቅር ወደቅን። ከዛም አፓርትመንት ተከራይተን አብረን መኖር ጀመረን። አብረን ብዙ ጊዜ እናሳልፍ ነበር። እሑድ ጠዋት ፓንኬክ እሰራላት ነበር። ከስራ በኋላ በፓርኩ ውስጥ ወክ እንወጣ ነበር። እኔ ጌሞችን ስጫወት፣ እሷ ደግሞ ሪያሊቲ ፊልሞችን ታይ ነበር። ሶፊ ማርኬቲንግ ተቀጥራ ትሰራለች። እኔ ደግሞ በግንባታና ፕሮጀክት ማኔጅመንት እሰራለሁ። ቤተሰቦቻችን ጥሩ ጓደኞች ሆነዋል። እናቴ እሷን በጣም ትወዳታለች። አባቷም ሁል ጊዜ እግር ኳስ አብረን እንድንመለከት ይጋብዘኛል። ሌሎች ሰዎች ስለ ግንኙነታችን አውርተው አይጠግቡም ነበር። አዎ፣ ያ አሁን እንዴት እንደሚመስል አውቃለሁ። የተፈጠረውን ልንገራችሁ። ማክሰኞ አብረን እራት እየበላን ነበር። ሶፊ ስለ አንድ ፕሮጀክት እየነገረችኝ ነበር። ከዛም ኦፕን ሪሌሽንሽፕ ስለመሞከር ምን ታስባለህ አለችኝ። እኔም ደንግጬ ቀረሁ። ምናልባት የተሳሳተች መስሎኝ ነበር፣ ግን አልነበረም። ብዙ ታሪኮች ኢንተርኔት ላይ እያነበበች እንደሆነ ነገረችኝ። በአሁን ጊዜ ብዙ ጥንዶች እንዴት እየሞከሩት እንደነበር፣ እንዴት በግለሰብ ደረጃ እንድናድግና ግንኙነታችንን የበለጠ ለማጠናከር እንደሚረዳ ነገረችኝ። እኔም ፍቅር ጓደኝነት የምትፈልጊው ሌላ ሰው አለ እንዴ ብዬ ጠየኳት። ምክንያቱም እውነቱን ለመናገር ያ የመጀመሪያ ሀሳቤ ነበር። ምክንያቱም ክፍት ግንኙነቶች የሚያነሳ አንድ ሰው ያሰበው ሌላ ሰው ካለ ነው ብዬ አስቤ ነበር። ሶፊ ለመደባበቅ በመሞከር አይ የለም አለች። ራሳችንን የበለጠ ለማወቅ ጥሩ ይመስለኛል። አሁንም ወጣት ነን እና በ10 ዓመታት ውስጥ ምን እንዳመለጠን እያሰብን እንድንጸጸት አልፈልግም። ምን እየተፈጠረ እንዳለ ግራ ግብት ብሎኝ ነበር። በእኛ ደስተኛ አይደለሽም? ምናልባት ያላስተዋልኩት ነገር ሊኖር ይችላል ብዬ ሳስብ እጄን በመያዝ እወድሃለሁ። ይህ ደስተኛ ስለመሆን አለመሆን አይደለም፣ ግንኙነታችን የበለጠ የተሻለ ለማድረግ ነው። ሁለታችንም አዲስ ተሞክሮ ሊኖረን ይገባል። ብዙ ጥንዶች ግንኙነታቸውን የበለጠ ያጠናክራል ይላሉ። ምን ማለት እንዳለብኝ አላውቅም ነበር። መጋባትና የድንጋጤ ስሜትም ተሰማኝ። የምግብ ፍላጎቴ ሙሉ ለሙሉ ጠፋ። በሌላ በኩል ደግሞ ሶፊ ስለዚህ ኦፕን ሪሌሽንሽፕ ደንቦች ስትናገር ፊቷ በደስታ ያበራ ጀመር። ግን ይህ ከየት እንደመጣ ብቻ ነበር የማስበው። እንዴት እሺ ትላለህ ልትሉኝ ትችላላችሁ። ግን እሺ አልኩኝ። ያልኩት ስላመንኩበት ሳይሆን በጣም እንደዚህ የጓጓችለት ነገር ስለነበርና እኔ ጋር ከመምጣቷ በፊት ወስና ስለነበር ነው። እኔን እንደምስማማና እሷ ለእኔ ምርጫ እየሰጠችኝ እንዳለች ለማስመሰል ሞከረች። እኔ ምን እየተከናወነ እንዳለ ለማወቅ ስለፈለግኩ በዚህ ጨዋታ መጫወት ነበረብኝ። አይ ችግር የለውም ብዬ ራሴን ነቀነቅኩ። ለእኛ ጥሩ እንደሚሆን ካሰብሽ ልንሞክረው እንችላለን አልኳት። እናም በጥልቀት ለማወቅ የማላምንበት ነገር ውስጥ ገባሁ። እያጣኋት እንደነበር ተሰምቶኝ ነበር። በጣም ተደሰተች። የፍቅር ጓደኝነት መመስረቻ አፕሊኬሽኖችን እንዴት መጠቀም እንዳለብን ማውራት ጀመረች። ቀጠሮ ሲኖረን እንዴት እርስ በርስ የምንገናኝበት ስርዓት ሊኖረን እንደሚገባ፣ እነዚህ ሁሉ ዝርዝሮች አስቀድማ አስባ ነበር። እስከዚያው ድረስ እዚያ ተቀምጬ ይህንን ለምን ያህል ጊዜ እንዳቀደች እያሰብኩ ነው። ሶፊ ሶፋው ላይ ከጎኔ ተቀምጣ ሁሉ ነገር ፍጹም ደህና እንደሆንን እና ግንኙነታችን ላይ ምንም እንዳልተፈጠረ ለማስመሰል ትሞክር ነበር። እኔ በዚህ ነገር እንዳልተስማማው ልነግራት ፈልጌ ነው። እሷ ግን በፊቷ ላይ ፈገግታ እያሳየች ስልኳን ስትመለከት እንዴት እንደሆነ አላውቅም ነበር። በዚያ ምሽት ትልቅ ስህተት እንደሰራው የተሰማኝ። ሌሊት አልጋ ላይ መተኛት አልቻልኩም። በፍጥነት ገባች። ሲንደር ላይ ወዲያውኑ ሰው አገኘች። በአንድ ሳምንት ውስጥ ቀጠሮች ተደረደሩ። የጂም ሰው፣ ጠበቃ፣ የምግብ ቤት ባለቤት። አዲስ ቀሚሶችን ለብሳ ትዞር ጀመር። እየሳቀች ወደ ቤት ትመለሳለች። ዘጊታም የጽሁፍ መልእክት ትልክ ነበር። የድሮ የምናደርጋቸውን ነገሮች አቆመን። ሁል ጊዜ ትወጣ ነበር። በአንድ ባር ውስጥ ከአንድ ጠበቃ ጋር ስትስቅ አየኋት። ይህንን ኦፕን ሪሌሽንሽፕ እያበዛችሁ እንደሆነ ስነግራት አንተም ሞክረው አለችኝ። ለ3 ሳምንታት ውስጤ በጣም ተሰቃየ። ድሮ የምንዝናናበት ቦታ ሆኜ ቴክስት ላከች። ቴክስቱን ስከፍተው አሪፍ ጊዜ እያሳለፍኩኝ ነው፣ ዛሬ አትጠብቀኝ ብላ ቴክስት አደረገች። ከዚህ በኋላ ነው ጌሙን እኔም ለመጫወት የጀመርኩት። ኤማ የሶፊ የኮሌጅ ጓደኛ፣ የመዋለ ሕፃናት መምህርት ስትሆን ሁል ጊዜ ስታመም ሾርባ ይዛለን ትመጣ ነው። የፊልም ምሽት ላይም ትመጣለች። አንድ ምሽት ሶፊ ሳትኖር ኤማ ቤት መጣች። ከዛም መታ እንዲህ አለችኝ፣
ሁለታችሁም አንድ ላይ ከመሆናችሁ በፊት ለረጅም ጊዜ እወድህ ነበር፣ ለቆሻሻ ስትይዝህ ታናድደኝ ነበር እያለች ሳምኳት። ከዛም አብረን አደርን። ትክክል እንደሆነም ተሰማኝ። ኤማ ለእኔ ትጨነቅ ነበር። ሶፊም ወዲያውኑ አልነገርኳትም። ፍንጮችን ሰጠኋት። ኤማ መታ ትናንት ጥሩ ጊዜ ብላ ስትሄድ ሶፊ ደነገጠች። ስልኬን በጭንቀት መፈተሽ ጀመረች። እኔ የሚሄድበት ቦታ መምጣት ጀመረች። ፍቅራችን ቀዘቀዘ እኮ እንገናኝ እንጂ ትለኝ ጀመር። ኤማ ቴክስት ስትጽፍ ፈገግ ስል ማናት ኤማ? ከዛ እኔም ፈገግ አልኩኝ። መጨረሻም ኦፕን ሪሌሽንሺፑን እንድንዘጋው ጠየቀችኝ። በእኛ ላይ አተኩር ስትለኝ ሳኩ። ከግማሽ ሀገሩ ጋር ከሆንሽ በኋላ ደግሞ ሶፊ ከድሮ ጀምሮ ተወደኝ ነበር አልኳት። የቅርብ ጓደኛዬ ብላ ጮኸች። አንቺ እንደ ልብሽ ሀገሩን ወንድ አተራመስሽ፣ አሁን ደግሞ የኔ ተራ ነው። ወደ ኤማ ቤት ስትሄድ ኤማ እውነቱን ነገረቻት። ከዛም ከሃዲ እንደሆነች ቤት የምትመጣው በምክንያት እንደሆነ እየጮኸች ስትናገር ጎረቤቶች ፖሊስ ሊጠሩ ነበር። ወደ ቤት ስመለስ እቃዎቼ መወርወር ጀመረች። ከዛም ታማኝ ጓደኛዬ ጀሲካ ጋር ቆያለሁ ብላ ሄደች። ሁሌ ባጣ ቆይሽ ሆኜ የምጠብቅሽ መስሎች ነበር ስላት፣ እሷም እኔ ሁሌም ቢሆን እኔ ትተኸኝ የምትሄድ አይመስለኝም ነበር። ከዛም ሻንጣዋን ሸክፋ ማልቀስ ጀመረች። እኔ ግን ምንም አልተሰማኝም። በማግስቱ ለቀሩት እቃዎቿ ከጓደኞቿ ጋር መታ እየገላመጠችኝ እያለ ኤማ ቡና ይዛልኝ መጣች። ሶፊም በጣም ተናዳ በጥፊ ልትመታት መጣች። ወዲያውም ጓደኞቿ በፍጥነት ይዘዋት ሄዱ። ከ2 ሳምንት በኋላ እኔና ኤማ አብረን ሆነናል። የሶፊ ጓደኞች በአሁኑ ሰዓት አያነጋግሩንም። ሶፊ ለሚያውቁን ሰዎች የኔና ኤማ ግንኙነት ድሮ የጀመረ ነገር እንደነበር አርጋ አጣማ ትናገራለች። ይሄ ኦፕን ሪሌሽንሺፕ በመጨረሻ የእሷን ትክክለኛ ባህሪ አሳይቶኛል። ለድጋፋችሁ አመሰግናለሁ።